ሰላም ውድ ቻናል ቤተሰቦች እንዴት ናቸው? ዛሬ በሶስተኛ ቪዲዮ ተመልሼ መጥቻለሁ። አብረን የምንሰራው ደግሞ ዛሬ የሳሎና አረብ ወይ ሳሎና ኮርማ ይባላል። አብረን እንሰራለን ማለት ነው። የሚያስፈልገን ግብአቶች እንግዲህ እነዚህ ናቸው። በቀጫጭን የቆረጥኩ ሽንኩርት፣ እንዲሁም በደቃቁ፣ እንዲሁም ደግሞ ኮዝበራና ወይ ደግሞ የድንብላል ቅጠልና ናና አለኝ፣ ድንች አለኝ የተላጣ፣ እንዲሁም ደግሞ ያመስኩት ካጁና ጆዝ ህንድ አለ እና ቅመሞች ደግሞ የተጠቀምኩት ቆንጆ በርበሬና እርድ ብቻ ነው። የራሱን የቻለ ቅመም አለው ማለት ነው ይሄ። እና እዚህ ጋር ያው ዘይት አዘጋጀሁት ሽንኩርቱንና ድንቹን ልጠብስ ነው ማለት ነው። በቀጫጭኑ ቆረጥኩት ሽንኩርትና ድንቹን ጠብስበታለሁ ማለት ነው። እና ሽንኩርቴን እንደዚህ በደቃቁ የቆረጥኩትን ያው ለዶሮ እየጠበስኩ ነው። እዚህም ደግሞ አጥቤ ያስቀመጥኩት ዶሮ አለ እና ሽንኩርቴ ከበሰለልኝ በኋላ ዶሮዬን ጨምርበታለሁ ማለት ነው። ከዛን በኋላ ይሄን ለ2 ደቂቃ እንደዚህ ካገለበጥን በኋላ ከድነን ለ30 ደቂቃ እናስቀምጣለን። ለ30 ደቂቃ ማለት ነው። እና ያው ከ30 ደቂቃ በኋላ ደግሞ እሱ እንትን ይለናል ማለት ነው። እንጨምርበታለን ቅመሞችን። እዚህ እርጎ አለኝ በኋላ ነው የምጨምረው። ይሄ ድንቹንም ጠብሼ ጨርሻለሁ። ሽንኩርቱንም በቀጫጭኑ የቆረጥኩት አለና እሱንም ጨርሻለሁ። እና ይሄ ደግሞ ካጁና ይሄ ጆዝ ህንድ እነዚህን ፈጭቻለሁ በዚህ መልኩ ማለት ነው በደቃቁ። እነዚህ ሁለቱም አንድ ላይ በኋላ በብሌንደር ፈጫለሁ ማለት ነው ውሃ አርጌበት። እና ዶሮዬም ደርሶልኛል 30 ደቂቃ በኋላ እና ቅመሞቹን እጨምርበታለሁ ማለት ነው። የጨመርኩት ያው ቅመሞቹን እንዳያችሁት ቆንጆ በርበሬ፣ እርድና የራሱ ቅመም አለ ማለት ነው። እነዚህ ብቻ ናቸው የሚያስፈልጉ። ቅመም ብዙ አያስፈልግም፣ የራሱን ይቻላል። እዛ እንደዚህ ዶሬ ከደረሰልን በኋላ እንትን ጨምርበታለሁ። እዚህ ይኸው እንደዚህ እየፈጨው ነው ማለት ነው በብሌንደር ጆዝ ህንድና ካጁን አንድ ላይ በውሃ ማለት ነው ፈጫለሁ። እና የጠበስኩት ሽንኩርቱን ዶሮ ላይ ጨምርበታለሁ ማለት ነው። እና እነዚህን በደንብ እንትን ካበሰልኩት በኋላ ላይ ነው እርጎም ጨምራለሁ። 3 ማንካ ማለት ነው። በዚህ 3 ማንካ ጨምርበታለሁ። እና አሁን እንደዚህ ትንሽ ካገላበጥኩት በኋላ ድንብላል ቅጠል ጨምርበታለሁ። ድንብላል ቅጠሉንና ናናውን ጨምርበታለሁ ማለት ነው። ከዛም በኋላ ትንሽ ለ2 ደቂቃ አሁንም ሽታ እስከሚወጣ ድረስ ገልበጥ እያረኩት እዛን እርጎ ጨምርበታለሁ ማለት ነው። መጨረሻ ላይ እርጎዬን ከጨመርኩት በኋላ አበስላለሁ በደንብ። ከዛን መጨረሻ ላይ ደግሞ የፈጨውት ካጁና የጆዝ ህንድ እሱ ነው የምጨምርበት ማለት ነው። እሱ ነው ፈጭቼ በዚህ መልኩ አዘጋጅቻለሁ። ከዛን እሱን ጨምርበታለሁ ማለት ነው። ከዛም በኋላ በቃ በጣም ቀላል ነው። ነገራችን ላይ በጣም ቀላል ነው። ያው የአረቦችን ምግብ የሚወዱት ነው። እና ቪዲዮን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ አትርሱ። በዚህ መልኩ እዛን ይንተከተካል። መጨረሻ ላይ ደግሞ የጠበስኩት ድንቹን እጨምርበታለሁ ማለት ነው። ቪዲዮን ከወደዳችሁ ሼር፣ ላይክ ማድረጋችሁ አትርሱ። ስለዳመጣችሁም ከልብ አመሰግናለሁ።